የ28ኛው ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ከሚጠበቁ ጨዋታዎች ውስጥ ማንቸስተር ዩናይትድ እና አርሰናልን በኦልድ ትራፎርድ የሚደረገው ጨዋታ ተጠባቂ ነው። ይህንን ጨዋታ በሚመለከት እንግዲህ ወጣ ሱፐር ኮምፒውተር የጨዋታ ግምቱን አስቀምጦ ለመድፈኞቹ 51% የማሸነፍ እድልን ሰጥቷል። ይህ እንግዲህ አስቸጋሪ የሚያደርገው ነው። ለማንቸስተር ዩናይትድ ደግሞ 23% እየሰጠ ነው። ይህ ጨዋታ በኦልድ ትራፎርድ አርሰናሎች ማሸነፍ ይችላሉ የሚጠበቅ ነው የሚሆነው። እንግዲህ ማይክል አርቴታ ለአርሰናል 200ኛ ጨዋታውን የሚያደርግ ነው የሚሆነው። ዩናይትድ ባለፉት 4 የፕሪሚየር ሊግ ጨዋታዎች አርሰናልን ማሸነፍ አልቻለም። አርሰናልን ገጥሞ ይህ ጨዋታ ሲታወስ እንግዲህ በኢትዮጵያ በጣም ከሚወደዱ ጨዋታዎች ውስጥ አንዱ ነው። ማንቸስተር ዩናይትድ እና አርሰናል ከፍተኛ የሆነ ደጋፊ እንዳላቸው የሚታወቅ ነው። ፈርጉሰን ከዌንገር ያንን የጥሩ ጊዜ ወቅቶች የሚያስታውስ ነው። እንግዲህ ሮይ ኪን እና የፓትሪክ ቪዬራ በሃይብሪ መግቢያ ላይ ያደረጉት ፍጥጫ፣ ከዛ ውጭ ማርቲን ኩዊን ሩድ ቫን ኒስተልሮይን የደበደበበት ጨዋታ፣ እነዚህ ሁሉ የሚታወሱ ናቸው። እንግዲህ ተጠባቂ ጨዋታ ነው። በኢትዮጵያ ደርቢ ነው ቢባል ማጋነን አይደለም። ሁለቱ ከፍተኛ ደጋፊ ያላቸው ቡድኖች የሚገናኙበት ጨዋታ ነው። ተጠባቂ ነው። ውድ አድማጮቻችን በእናንተ እይታ ስለ ጨዋታው ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ የውጤት ግምታችሁን አስቀምጡልኝ። ማይክል አርቴታ ከሩበን አሞሪም የጨዋታ ውጤቱ ስንት ለስንት ይጠናቀቃል? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ከዛ ውጭ በጨዋታው ላይ ምን ታስባላችሁ? የሚሰማችሁን ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከዛ ውጭ ሰብስክራይብ አድርጉ። አድማጮቻችን ወደ 20 ሺህ የምናደርገውን ጉዞ እንግዲህ አድማጮቻችን በጨዋታው ላይ የተሰሙ አዳዲስ መረጃዎችን እንዲሁም ደግሞ ሩበን አሞሪም እና ማይክል አርቴታ ከጨዋታው በፊት ምን አስተያየቶችን ሰጡ የሚሉትን መረጃዎች የምናቀርብላችሁ ይሆናል። እንግዲህ አርሰናል በ13 ነጥብ በፕሪሚየር ሊጉ እየተመራ ይገኛል በሊቨርፑል። ዋንጫውን ኦልሞስት እንግዲህ እንደ ሱፐር ኮምፒውተር እድል ያለው አርሰናል 1% ነው። ማንቸስተር ዩናይትድ ደግሞ በአጠቃላይ እንግዲህ የውድድር ዓመቱ አስቸጋሪ ወቅቶች ላይ አልፈዋል። ነገር ግን ጠንካራ ቡድን መገንባት ይፈልጋሉ። ስለዚህ በዩሮፓ ሊጉ ያሳዩትን በሪያል ሶሲዳድ አንዳቸው የወጡበት ጨዋታ የሚታወስ ነው። በአጠቃላይ የሁለቱም ቡድኖች ሁኔታ ስናይ እንግዲህ ማይክል አርቴታ አርሰናልን ከያዘ ጀምሮ 200ኛ ጨዋታውን የሚያደርግ ይሆናል። ይህም ሲሆን እንግዲህ ሁለቱ ቡድኖችን የምናስታውስበት ነገር ነው። እንግዲህ ማይክል አርቴታ በአርሰናል አሰልጣኝነቱ 4 የማንቸስተር ዩናይትድ አሰልጣኞችን ገጥሟል። ኦሊ ጉናር ሶልሻየር፣ ራልፍ ራኒክ፣ ኤሪክ ቴን ሃግ እና ሩበን አሞሪም 4ኛው አሰልጣኝ የሚሆን ይሆናል። እንግዲህ ከ2019 በኋላ ነው አርሰናል ማይክል አርቴታን የቀጠረው። አርሰናል እንግዲህ ማይክል አርቴታን ከቀጠረ ጀምሮ 1 የኤፍኤ ካፕ ዋንጫና 2 የኮሚኒቲ ሺልድ ዋንጫዎችን ማሸነፍ ችሏል። ማንቸስተር ዩናይትድ ደግሞ የባለፉ 2 ዓመታት እንግዲህ በኤሪክ ቴን ሃግ ስር የካራባኦ ካፕና የኤፍኤ ካፑን ማሸነፉ የሚታወስ ነው። እንግዲህ ማይክል አርቴታ ለአርሰናል 200ኛ ጨዋታውን ሲያደርግ በእንግሊዝ ፕሪሚየር ሊግ እንግዲህ ከሌላ ሀገራት መጥቶ 200 ጨዋታን በእንግሊዝ ፕሪሚየር ሊግ አሰልጣኝነት የመራ 14ኛው አሰልጣኝ የሚሆናል። ነገር ግን እንግሊዝ ፕሪሚየር ሊግ ታሪክን እንግዲህ 200 ጊዜ ጨዋታዎችን የመራ 39ኛው አሰልጣኝ ይሆናል። ማይክል አርቴታ እሁድ ጨዋታውን ሲመራ 42 ዓመት ከ348 ቀናት የሚሆነው ይሆናል። ይህንን ተከትሎ በታዳጊ እድሜው 200 ጨዋታን የደረሰ ሁለተኛው አሰልጣኝ ይሆናል። የመጀመሪያው አሰልጣኝ ሮበርቶ ማርቲኔዝ ነው የሚሆኑት በ41 ዓመት ከ111 ቀናት እንግዲህ በእንግሊዝ ፕሪሚየር ሊግ 4 ስፔናውያን አሰልጥነዋል። አንደኛው ማርቲኔዝ ነው፣ 265 ጨዋታዎችን መርቷል። ጋርዲዮላ 335 ጨዋታዎችን፣ ራፋኤል ቤኒቴዝ ደግሞ 359 ጨዋታዎችን፣ አርቴታ ከ118 ጨዋታዎችን ከ199 ጨዋታዎች ማሸነፍ ችሏል። ከሱ በላይ እንግዲህ በ200 ጨዋታዎች በእንግሊዝ ፕሪሚየር ሊግ ታሪክ ካያችሁት ጋርዲዮላ 146 ጨዋታዎችን ማሸነፍ ችሏል። በ200 ጨዋታዎች በጣም ብዙ ያሸነፈው ጋርዲዮላ ነው። ሁለተኛው ጆዜ ሞሪኖ ነው 137 ጨዋታዎችን በማሸነፍ፣ የርገን ክሎፕ 127፣ ፈርጉሰን 122፣ ማይክል አርቴታ 118 ጨዋታ ይሆናል። እንግዲህ ካሸነፈው ወደ 119 ጨዋታ ከፍ የማድረግ አቅም ይኖረዋል። ነገር ግን እዚህ ጋር ልብ ልትሉት የሚጠበቅባችሁ እነዚህ ሁሉ አሰልጣኞች የፕሪሚየር ሊጉን ዋንጫ ማሸነፍ ችሏል። ማይክል አርቴታ ግን የፕሪሚየር ሊጉን ዋንጫ ማሸነፍ አልቻለም። በተለይ ባለፉት 2 ዓመታቶች በጋርዲዮላው ቡድን 2 የዋንጫውን መቀማቱ በግልጽ የሚታይ ነው። ማይክል አርቴታ በአርሰናል እንግዲህ 59% የማሸነፍ እድል አለው። ጨዋታዎችን ያንን ተከትሎ ከአርሰን ዌንገር ጋር በ1.96 የነጥብ በየጨዋታው በመሰብሰብ እኩል ያደርጋቸዋል። እንግዲህ ዌንገር ግን በእነዚህ ዓመታቶች ውስጥ 2 ዋንጫዎችን ማሸነፋቸው የሚረሳ አይደለም። ሌላኛው የሚሆነው እንግዲህ ዩናይትድ እና በአርሰናል መካከል ያለው የማይክል አርቴታ በአሰልጣኝነት በመራባቸው ጨዋታዎች አርሰናል ዩናይትድን በማሸነፍ ከሌላ አሰልጣኞች ሁሉ በላይ አድርጎታል። ማይክል አርቴታ ዩናይትድን ገጥሞ 10 ጊዜ ገጥሞ 7ቱን ማሸነፍ ችሏል። አንዳቻና 2 ብቻ ተሸነፈው።
ያሸነፈው። ከዛ ውጭ እንግዲህ ከጥር 2020 ላይ ነው እንግዲህ ለመጀመሪያ ጊዜ ማንቸስተር ዩናይትድን ደግሞ 2-0 ያሸነፈው። ማንቸስተር ዩናይትድን ከገጠሙ ማንኛውም አሰልጣኝ በላይ በሚባል ደረጃ 70% የማሸነፍ አቅም ያለው ቡድን የማይክል አርቴታው አርሰናል ሆኖ ይታያል። ማይክል አርቴታ በአርሰናል አሰልጣኝነቱ ዩናይትድ ላይ ብዙ የበላይነትን አስመዝግቧል ማለት ይቻላል። ነገር ግን በእንግሊዝ ፕሪሚየር ሊግ ባለፉት ጨዋታዎች ላይ ማይክል አርቴታ ደካማ ብቃት ላይ የሚገኝ ቡድን ነው ያለው። በዌስትሃም ተሸንፏል። በኖቲንግሃም ፎረስት ነጥብ ጥሏል። የተጫዋቾች ጉዳት እንዳለ ሆኖ ጎል ማስቆጠር ግን ተቸግሯል። ባለፉት 2 ጨዋታዎች በእንግሊዝ ፕሪሚየር ሊግ 3 ብቻ ነው እንግዲህ ኦን ታርጌት መሞከር የቻለው። የቻምፒዮንስ ሊግ የ7-1 ውጤት የሚረሳ ሳይሆን ማለት ነው። እንግዲህ አርሰናል በተከታታይ ጨዋታዎች 3 ጨዋታዎች ጎል ያላስቆጠሩ ለመጨረሻ ጊዜ በነሐሴ 2021 ነበር። ከዛ በኋላ ግን በሚገባ ጎሎችን ማስቆጠር ቡድን መገንባት ማይክል አርቴታ ችሏል። ወደ ዩናይትድ ቤት ስናቀና በኢፕስዊች ታውን ጨዋታ ማሸነፋቸውን ተከትለው ወደ ድል ተመልሷል። በዛ ጨዋታ ላይ ግን ፓትሪክ ዶርጉ ቀይ ካርድ ማየቱን ተከትሎ በዚህ ጨዋታ አይኖርም። ወደ አርሰናል ዩናይትድን በሚገጥምበት በኦልድ ትራፎርዱ ጨዋታ እንግዲህ በፉልሃም ከኤፍኤ ካፕ መሰናበታቸው ብዙ ዩናይትድ ደጋፊዎችን በጣም አሳዝኗል። እንግዲህ ሌላኛው በሪያል ሶሲዳድን ከሜዳቸው ውጪ ወጥተው የገጠሙበት ጨዋታ ነበር። 1-1 የተጠናቀቀው። ሃሪ ማጓየርና ጋርቴ በዛ ጨዋታ ላይ አልነበሩ። የመመለስ እድል ግን ሊኖራቸው ይችላል። በአርሰናል በበኩሉ እንግዲህ ሳካ፣ ሃቨርትዝ፣ ማርቲኔሊ፣ ሄሱስ፣ ቶሚያሱ በዚህ ጨዋታ ላይ የማይደርሱ ይሆናል። በርስ በርስ ግንኙነት ካየነው ዩናይትድ ያለፉትን 4 ጨዋታዎች በአርሰናል ተሸንፏል። ይህ ደግሞ ዩናይትድ በአርሰናል ለረጅም ጊዜ የተሸነፈበት ይሆናል። እንግዲህ ዩናይትድ ብዙ ሪከርዱን እየተቀሙበት ይገኛሉ። አሁን ደግሞ ማይክል አርቴታ ከመጣ አርሰናል ዩናይትድን በሚገባ ማሸነፍ እየቻለ እንዳለ ቁጥራዊ መረጃዎች ያሳያሉ። አምና በዚህ ወቅት እንግዲህ ኤሪክ ቴን ሃጉን ማንቸስተር ዩናይትድ አርሰናል 1-0 ማሸነፍ ችሎ ነበር። ትሮሳርድ ነበር ጎሉን ማስቆጠር የቻለው። ትሮሳርድ በዘንድሮም ጨዋታ ጎል የሚያስቆጠር ከሆነ በኦልድ ትራፎርድ በተከታታይ 2 ጨዋታዎች ላይ ለአርሰናል 2 ጎሎችን ማስቆጠር የቻሉት ኦብሜያንግ በ1920-21 ነበር። ሌላኛው አዲባየር 2006-2007 2008-2009 እንደነበር የሚታወስ ነው። አርሰናል እንግዲህ በማይክል አርቴታ እየተመራ ባለፉት 10 ጨዋታዎች ላይ 13 ጎሎችን ማስቆጠር ችሏል። ወደ ኦልድ ትራፎርድ ሄዶ የጥሩ ድልን የሚያሰፋለት ነው። ነገር ግን የዩናይትድ ደግሞ በጣም ብዙ ሪከርዶች አርሰናል ላይ አሉት። ዩናይትድ አርሰናልን ይህንን ጨዋታ የእሁድን ጨዋታ የሚያሸንፍ ከሆነ ለአርሰናልን ያሸነፈበት 100ኛው ጨዋታ ሆኖ የሚመዘገብ ይሆናል። ዩናይትድ ከዚህ በላይ 106 ጊዜ ያሸነፈው አስቶን ቪላ ብቻ ነው። በጣም የሚገርም ቁጥር ነው። እንግዲህ ለዩናይትድ በፕሪሚየር ሊጉ ብዙ ቡድኖችን አሸንፏል። አንደኛው አስቶን ቪላ 106፣ ሁለተኛው አርሰናል ነው 100 ጨዋታ። እንግዲህ አርሰናልን በብዙ የተሸነፈው በዩናይትድ ብቻ ነው። ማንቸስተር ዩናይትድ እንግዲህ ይህንን ጨዋታ መፋለምና ለማሸነፍ መጣር የሚጠበቅባቸው ይመስለኛል። ማንቸስተር ዩናይትድ በሚገርም ሁኔታ በዚህ ጨዋታ ኦፕታ ሱፐር ኮምፒውተር ግምቱን ሲያስቀምጥ 23% ለማንቸስተር ዩናይትድ፣ አቻ 26%፣ አርሰናል ደግሞ 51% ድል ተሰጥቶታል። ግምት ያስተላለፉ ኦናና ግብ ጠባቂውን የሚመራ ይሆናል። ሌኒዮሮ፣ ማጓየር፣ ማቲያስ ደሊት የተከላካይ መስመሩን፣ ብሩኖና ካዝሜሮ፣ ማዝራዊ፣ ዳሎት፣ ጋርናቾ፣ ሆይሉንድና ዘርክዚ ሊጀምሩ ይችላሉ። ነገር ግን ሜቢ በዚህ ጨዋታ ላይ ለቺዶቢ ማርቲን በሻምፒዮንስ ሊግ ላይ ለመሳተፉን ተከትሎ ድል ሊያገኝ ይችላል። ሁለቱ ቺዶቢ ማርቲን እና አይዳክ ሄቨን የቀድሞ ክለባቸውን ያሳደጋቸውን ክለብ የሚገጥሙ ይሆናል። ሁለቱም ለማንቸስተር ሂደው በቋሚነት መፈረማቸው የሚታወስ ነው። እንግዲህ በአርሰናል በኩል ግምት ያስተላለፉ የሚሆነው ዴቪድ ራያ ግብ ጠባቂውን የሚጀምር ይሆናል። ካላፊዮሪ፣ ማጋሌስ፣ ሳሊባ፣ ቲምበር፣ ጆርጂኒዮ፣ ዴጋርድ፣ ራይስ እና ትሮሳርድ፣ ሞሬኖ ነዋሪ ሆኖ የሚጀምር ይሆናል። ተጠባቂ ጨዋታ ነው። እንግዲህ ጨዋታው ከመደረጉ በፊት ሁለቱም ቡድን አሰልጣኞች ስለ ጨዋታው አስተያየታቸውን ሰጥተዋል። ሩበን አሞሪም አስተያየቶችን ጀመር። ሩበን አሞሪም እንግዲህ ስለ ጉዳት ዜና ተጠይቆ ነበር። እርግጠኛ ነኝ ሁሉም የሚደርሱ አይመስለኝም። የሚደርሱ ከሆነ ግን የምናየው ይሆናል በሚቀጥሉ ጨዋታዎች በማለት አስተያየቱን ሰጥቷል። ከዛ ውጭ ስለ ጎል ማስቆጠር አስፈላጊነት ተናግሯል። አንድ ጎል ማስቆጠር የምንችል ከሆነ ከዛ በኋላ ሌሎች ጎሎች ይመጣሉ። ስለዚህ የመጀመሪያውን ጎል ማስቆጠር ላይ አተኩረን ልንሰራ ይገባል በማለት አስተያየቱን ሰጥቷል። ከዛ ውጭ ኦቢ ማርቲን ይሰለፋሉ ወይ ተብሎ ወይም ቋሚ አድርገህ ታሰልፈዋለህ ወይ ተብሎ ተጠይቆ ነበር። አዎ የመሰለፍ እድል አለው እንደ ሌሎቹ ተጫዋቾች በሙሉ በማለት አስተያየቱን ሰጥቷል። ከዛ ውጭ እንግዲህ ማንቸስተር ዩናይትድ ከፍተኛ የሆነ ተቃውሞ በኦልድ ትራፎርድ ግሌዘር አውት የሚል ከፍተኛ ተቃውሞ ይጠበቃል በእሁዱ ጨዋታ ላይ። እንግዲህ ያንን ተከትሎ ስለዛ ስምን ትላለህ ተብሎ ነበር። እንግዲህ ደጋፊዎች ይህንን ስሜት በመያዛቸውና መቃወም ደግሞ መብታቸው ነው በማለት አስተያየቱን ሰጥቷል። ለኛ ቡድን አለ ሁሉን ነገር አስቸጋሪ ነው። ተጫዋቾቹም ያውቃሉ፣ እኛም እናውቃለን፣ አመራሮቹም ያውቃሉ። ይህ ለማንቸስተር ዩናይትድ አስከፊ ወቅቶች ናቸው። አስከፊ ወቅት ነው። ነገር ግን ጥሩ ስራን ሰርተን ወደ ብቃታችን መመለስ አለብን። የኔ ስራ ተጫዋቾቹን ማሻሻል እና በጨዋታው ላይ ነጥብ ይዘን እንድንወጣ መስራት ነው
በማለት አስተያየቱን ሰጥቷል። ከዛ ውጭ እንግዲህ እንዴት ነው ከሐሙሱ ጨዋታ ወደ እሑዱ ጨዋታ ቡድኑ ቶሎ ያገግማሉ ተብሎ ተጠይቆ ነበር። ዩሮፓ ሊግ ከቻምፒዮንስ ሊግ አንጻር በጣም ከባድ ነው በማለት አስተያየቱን ሰጥቷል። ለማገገም ሐሙስ ተጫውተን ለእሑድ ስንጫወት በጣም ይከብደናል በማለት አስተያየቱን ሰጥቷል። ከዛ ውጭ ስለ ጉዳት ዜናዎችን ተጠይቆ ነበር። አማድ በመጨረሻዎቹ ወራት የመመለስ እድል አለው፣ ኩቢሜኖም ይመለሳል፣ ሊሳንድሮ ማርቲኔዝ ግን የመመለስ እድል የለውም ብሏል። ከዛ ውጭ ሃሪ ማጉዌርን መጠንቀቅ አለብን እንዳይጎዳብን፣ ስለዚህ በዚህ ጨዋታም ላይኖር ይችላል በማለት አስተያየቱን ሰጥቷል። ማውንትን በሚመለከት የመመለስ እድል ሊኖረው ይችላል በማለት አስተያየቱን ሰጥቷል። ለእሑዱ ጨዋታ ተፎካካሪ ሆነን የአርቴታን ቡድን ማሸነፍ ይጠበቅብናል በማለት አስተያየቱን ሰጥቷል። ከዛ ውጭ ጥሩ ጥያቄ የጠየቁት ምንድን ነው አርቴታ በመጀመሪያዎቹ ወቅቶች እንደምታውቁት እንግዲህ ትልልቆቹን ተጫዋቾችን ቶሎ አሰናብቶ ነበር። ቡድኑን እንደ አዲስ ማዋቀር ይጠበቅበት ነበር። ያንን አድርጎ ነበር። አንተስ ያንን እየሰራ ነው ወይ ተብሎ ልጠይቀው አንደኛ ሁለቱም የተለያዩ ቡድኖች ናቸው። ነገር ግን አርቴታ ያገኘውን ጊዜ ያክል በማንቸስተር ዩናይትድ አሰልጣኝነትም እኔ ያገኛለሁ ብዬ መናገር አልችልም በማለት አስተያየቱ ሰጥቷል። እንግዲህ አርቴታ በጋዜጣዊ መግለጫው ያነሳቸው ሀሳቦች አሉ። እንግዲህ አርቴታም ተጠይቆ ነበር ስለ ፒኤስቪ ጨዋታ ምን ታስባለህ? እንዴት ነበር ድላችሁን ተከትሎ ሲባል የፒኤስቪን ጨዋታ ረስተን በዚህ ጨዋታ ላይ በሚገባ መዘጋጀት ይጠበቅብናል፣ ለማሸነፍ መጣር ይጠበቅብናል መልሱን ሰጥቷል። ከዛ ውጭ ስለ ስካሊ ተጠይቆ ነበር። ስካሊ መጠንቀቅ ይጠበቅበታል። ቢጫ ካርዶችን የሚያይበት መልክ ጥሩ አይደለም። ነገር ግን ጥሩ ተጫዋቾች ከጎኑ አሉ። ከነሱ ትምህርቱን የሚወስድ ከሆነ የተሻለ ብቃቱን ማውጣት የሚችል ነው። ስለዚህ ጥሩ መማር ይጠበቅበታል ብሎ አስተያየት ሰጥቷል። ከዛ ውጭ የቶማስ ቱሄል የእንግሊዝ ብሔራዊ ቡድን 55 ተጫዋቾች ዝርዝር ውስጥ ስካሊና ኑዋሪ እንዳሉ ይታወቃል። ስለሱ ምን ታስባለህ ተብሎ ተጠይቆ ነበር። ከኔ የተሻለ ልምድ ያለው አሰልጣኝ ነው። ብዙ ነገሮችን የእነዚህን ተጫዋቾች የሚጠራቸው ከሆነ ጥሩ ነገር ከሱ ይማራሉ በማለት አስተያየቱ ሰጥቷል። ከዛ ውጭ አርሰናል አሰልጣኝነት 200 ጨዋታ ልታደርግ ነው። ስለዚህ 3 ነገሮችን እስኪ የምታስታውሳቸው ምርጥ ነገሮችን ንገረኝ ብለው ተጠይቆ ነበር። በዛም አስተያየት ጥሩ አስተያየቱን ሰጥቷል። አንደኛ ለዚህ ቡድን የመጀመሪያ ጊዜ አሰልጣኝ የሆንኩበትን ቀን በጣም አስታውሳለሁ፣ በጣም የሚደሰትበት ነው። ከዛ ውጭ ይህ ነው የሚባል ማስታውሰው ነገር የለም። ነገር ግን ዋንጫዎችን ያሸነፍንበት የኤፍኤ ካፕን ዋንጫ ማለቱ ነው። የኮቪድ ጊዜ ደግሞ የሚታወስ ነበር። በጣም አስቸጋሪ ወቅት ነበረበት። ነገር ግን ገና ብዙ እናሸንፋለን፣ ገና ብዙ መስራት ይጠበቅብናል፣ ብዙ ረሃብ አለብኝ፣ ዋንጫዎችን እንደማሸነፍ በሚገባ እንሰራለን በማለት አስተያየቱን ሰጥቷል። ከዛ ውጭ እንግዲህ ማንቸስተር ዩናይትድ ስለ ማንቸስተር ዩናይትድ ጨዋታ ተጠይቆ ነበር። ጠንካራ ጨዋታ እንጠብቃለን፣ ጨዋታዎችን ጠንካራ መሆናቸውን እናምናለን። ከዛ ውጭ እንግዲህ በባለፈው ጨዋታ በፒኤስቪ ጨዋታ ያገኘናቸው አጋጣሚ 7 ጎሎቻችንን ማስቆጠር አትዩ። እነሱ የመጀመሪያውን ዕድል አስቆጥሮ ቢሆኑ የጨዋታው ቴምፖ ይቀየር ነበር። ነገር ግን እኛ ማድረግ የሚጠበቅብን በትክክለኛው ሰዓት በትክክለኛው ቦታ መገኘት የምንችል ከሆነ የምንፈጥራቸውን ዕድሎች ጎል ማስቆጠር እንችላለን በማለት አስተያየቱ ሰጥቷል። ከዛ ውጭ ስለ ቺዶ ኦቢ ማርቲን ምን ትላለህ? በሚቀጥለው ጨዋታ አስጠብቀዋለሁ ተብሎ ጠይቆ ነበር። የኛ ተጫዋች ነው፣ እኛ ቡድን ውስጥ ያደገ ነው፣ ያ ደስ ይለኛል። ለማቆየት ፈልገን ነበር፣ ሁሉን ነገር ሞክረን ነበር፣ ነገር ግን የሚሆን አይደለም። ያንን ተከትሎ የራሱን ውሳኔ ወስኗል በማለት አስተያየቱ ሰጥቷል። እኔ ብዙ እድል አላገኘውም፣ ሌሎች የቡድናችን አመራሮች ግን አነጋግረውት ነበር በማለት አስተያየቱ ሰጥቷል። ከዚህ ውድድር ዓመት በፊት አንተ ትታማለህ፣ ለታዳጊዎች እድል አይሰጥም እየተባልክ በዛ ጉዳይ ላይ ምን ትላለህ ተብሎ ነበር። እሱ ደግሞ የሰጠው አስተያየት ማንም ተጫዋች ለዋናው ቡድን የመጫወት ብቃት ካለው ክፍት ነን፣ ሙሉ በሙሉ መጥቶ የመጫወት አቅሙን ማሳየት ይችላል፣ ያንን ደግሞ ያሳዩ ተጫዋቾች አሉን በማለት አስተያየቱን ሰጥቷል። ከዛዎች ስለ ካላፊዮሪ አጥቂነት ሚና ተጠይቆ ነበር። የማይገመት ነው። እድሎችን ማግኘት የሚችልበት መንገድ፣ የሚያጠቃበት መንገድ በጣም አስገራሚ ነው። ማጥቃቱን የሚያግዝበት መንገድ የተለየ ብቃት ያለው ተጫዋች እንደሆነ ያሳያል። በተለይ ደግሞ አንዳንዴ ቡድኑ በሚያጠቃበት ወቅት ባልተጠበቀ ሰዓት ያልተጠበቀ ቦታ ላይ ይገኝና ድሎችን በሚገባ ይጠቀማል። ያ የሚደነቅ ነው በማለት አስተያየቱን ሰጥቷል። እንግዲህ ማንቸስተር ዩናይትድ ከአርሰናል ኦልድ ትራፎርድ እሑድ ምሽት 1 ሰዓት ተኩል ላይ የሚጠበቅ ጨዋታ ነው። ወዳጆቻችን እናንተ ምን ታስባላችሁ? የውጤት ግምታችሁን አስቀምጡልን። ከዛ ውጭ የያ ስፖርትን እስከዚህ ሰዓት ድረስ ከሰማችሁን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።